ጌታ ኢየሱስ ክርስቶስ ከጀርባ መረመራቸው ልባቸውን። ሲመረምረው ሐዋርያት ነን ብለው ነው የመጡት፣ ግን ሐሰተኞች ናቸው። ለምንድነው ሪል ሐዋርያት ያሉት? ሪሎቹ ሐዋርያት የሚሰሩትን ሥራ መስራት አይፈልጉም። ኢንቴንሽናቸው መተው እስቲ እንጎብኛችሁ እንያችሁ ብለው ሲያዩአቸው ክፉዎች ናቸው። ክፉዎችን አልታገስክም፣ ክፉዎችን አትታገሱ። እስቲ አሜን በሏ። አዎ ከክርስቶስ ወንጌል ተቃራኒ የሆነ ነገር አትታገሱ። ማንንም ሰው ጥሩ ነው መጥፎ ነው ለማለት የሚያስቀምጥልን መጽሐፍ ቅዱስ ነው። ከክርስቶስ ወንጌል ተቃራኒ የሆነ ሰው መቼም ጥሩ ሊሆን አይችልም። የኢየሱስን የመስቀል ሥራ የሚያክፋፋ ሰው በባህሪው በጣም ደግ ቢሆን ጥሩ ሊሆን አይችልም። ጌታችን ኢየሱስ ክርስቶስ ክፉዎችን አልታገስክም አለ። እነማን ናቸው ክፉዎቹ? ሐዋርያት ሳይሆኑ ሐዋርያንን ያሉትን ሰዎቹን ባይዘው ከመሃል ፒክ አድርጎ ክፉዎች አይደለም ያላቸው። ትምህርታቸውን አምጥቶ ያስቀመጡት የሐዋርያቱ ትምህርት ላይ ትምህርታቸውን አስቀመጡት። እንዲጣል ማለት ነው። ሲያስቀምጡት ከሐዋርያቱ ትምህርት ጋር የሚገናኝ አይደለም። ስለዚህ ሰበሰቧቸውና እናንተ ሐዋርያት አይደላችሁ አሏቸው። እንዴት? እኛ የሐዋርያት ትምህርት እናውቃለን። ይኸው ስታንዳርዱ የወንጌል እውነት በመካከላቸው ተከብሮ እንዲኖር አንዲት ሰዓት እንኳን ለቀው ያልተገዙ እነ ጳውሎስና እነ ዮሐንስ አገልግለዋል። ስለዚህ ኦልሬዲ ስታንዳርድ ሴት አድርገዋል። የእነዚህን ትምህርት አምጥተው እዛ ስታንዳርድ ላይ ሲገጥሙት በፍጹም አንድ አይነት አይደለም። እንደዚህ አይነት የሐዋርያት ትምህርት አናውቅም ብለው አልታገስካቸውም። አሁን እኮ ቁጭ አድርገህ መክረህ ተመለሱ አይደለም አልካቸው የሚለው። አንተ ክፉዎች ናቸው ብለሃል ጌታው። ያው እኛም አንታገስም ነው ያለው። ከአካሉ ላይ ያስወገዷቸው እና ጌታ ኢየሱስ ምንድን ነው ያለው? አይቻለሁ ይህን ሥራ። በጣም ወዳጆች ሆይ ከእውነት ጋር ሳይዳሩ አሜን ነው። ከእግዚአብሔር ልጅ ከኢየሱስ ክርስቶስ ወንጌል በኩል ቆሙ። ሁሌ በፍጹም በዘመናችሁ ሁሉ የምንም የማንም የግለሰብ ቲፎዞ እንዳትሆኑ፣ ወንጌልና ወንጌል ብቻ። ዛሬ የክርስቶስን ወንጌል ሲሰብክ አይታችሁት በጣም መልካም ከሆነ ነገ የክርስቶስ ወንጌል ተቃዋሚ ከሆነ እሱ ከተቃወመማ ምን ማድረግ ይቻላል ተብሎ የክርስቶስ ወንጌል ተቃዋሚ ይሆናል እንዴ? ኖ ብራዘር፣ አሜን ነው። አዎ ሁሌ በእግዚአብሔር በኩል መቆም ያለብን። ሁሌ ከዚህ እውነት ጋር ነው ሳይድ ማድረግ ያለብን። ዶክትሪናሊ ላሉ ነገሮች በጣም ሲሪየሱ ነው። የእግዚአብሔር ቃል እውነት ሲነቀነቅ ኖርማል አትሆኑ። መታረም ካለ ቁጭ አድርጋችሁ መነጋገር። ከዛ ቂስ እንደገና ካስፈለገ ደግሞ ተጨማሪ ሰው ጨምራችሁ መነጋገር። ከዛ መጽሐፉ የሚለው ደረጃ ሄዳችሁ እምቢ ካለ በቃ ትቻሉ፣ ድጋሚ እኔ እናንተ መንገድ አንጋራም ብለው ሂድ። ለምን? አንድ ያረገን ወንጌል ነው። ወንጌል ከመሃላችን ከወጣ ድሮም አንተዋወቅም።